በዛች ትንሽ መጽሐፍ ወይም ደግሞ ኪታብ ልክ በጣም ሰፊ የሆነ ቫስት የሆነ ኪታብ ያገላበጠን ሰው ቻሌንጅ ሲያደርጉ እንመለከታለን። ይሄ አንዱ ስቴፕ ኦፍ ፉልፊልመንት ላይ ስለደረሱ ነው። ሀምብል መሆን ላይክ ያወቀው ቢሆን ታላቅ ስለሆነ ብዙ ሰዓት ስላለ ከኔ በላይ ብዙ ነገር ያውቃል ብሎ ተሐሙል ማድረግ መሸከም ምናምን የሚባለው ነገር ይጠፋል። ፋይናንሻል ጉዳይ ላይ ሊሆን ይችላልና ያ ፋይናንሱ ያደገ ሲመጣ በፋይናንስ ብቻ የሚመጡ የሆኑ ፊትናዎች አሉ። እነዛ ፊትናዎች ካሁን ውስጡ ያለውን ማንነት ውስጡ ያለውን ቆሻሻ ሊሆን ይችላል። ያንን ነገር ካሁን አጥቦት መሄድ ካልቻለ ፋይናንሻል ዶሚናንት የሆነ ሲመጣ በፋይናንሻል ውስጥ የደበቀው ያ ቆሻሻ መልቲፕላይ ይሆናል። ይህ ዓለማችን አሁን ላይ የሚፈልገው ነጥብ ይሄንን ነው። እያንዳንዱ መረጃ እኮ አብዛኛው ሰው አለው ስለ ሶላተ ሌይል ማለት ሙስሊም የሆነ ሰው ማለት ነው። ግን ወደ ተግባር ስትመጡ ግን there is no readiness ማለት ሬዲ አይደለም ለዛ ነገር ምንም እንኳን መረጃው ቢኖርም ማለት ነው። ስቴፖች አሉ። አንድ ሰው ብሬኑ ዋሽ እንዲደረግ ዘንድ ዝም ብሎ በአንድ ጊዜ ዋሽ ሊደረግ አይችልም። ኦር ያ ብሬን የያዘው ዳታ በሌላ ዳታ ኤክስቼንጅ ሊደረግ ዘንድ ብሎኬጆች አሉት፣ ስቴፖች አሉት። አእምሮ ማጠብ ግን ምን ማለት ነው? አእምሮ እንዴት ነው የሚታጠበው? ስለዚህ ኮንሰፕትስ በደንብ አስባችሁበት ታውቃላችሁ? ለምሳሌ ራሳችሁን የዛሬ ዓመት ያላችሁበት የአኗኗር ዘይቤ ሊሆን ይችላል፣ በአቋም ደረጃ ሊሆን ይችላል፣ በአለባበስ ደረጃ ሊሆን ይችላል፣ ወይም በሌላ ሁኔታ የህይወታችሁ ዑደት ላይ አሁን ላይ ኮምፕሊትሊ ከዛ ኤሪያ ወጣችሁ ሌላ ኤሪያ ውስጥ ራሳችሁን አግኝታችሁ ታውቃላችሁ? ያ ነገር ዝም ብሎ አይደለም የተፈጠረው። because of a brainwashing concept ነው የተፈጠረው። በቀላል ቋንቋ ስለዚህ ጉዳይ ነው ዛሬ የምናወራው። አእምሮ ይታጠባል በየጊዜው። ለምንድን ነው የሚታጠበው የሚለው ጉዳይ ነው አሁን ዋናው ነጥብ። ዘመናት በገፋ ቁጥር የሚቀየርበት ፍጥነቱን የተቀየረው አሁን በእኛ አሁን ባለንበት ዘመን ላይ ማለት ነው። ለምን ሲባል ታይሚንጉ ላይክ ኮንቲኔንታል ሆነ አንደኛ፣ ሁለተኛ ፍጥነትም አለው፣ ሶስተኛ በጣም ሰፊ የሆኑ ነገሮችን በጥቂት ጊዜ ውስጥ ብዙ ነገር ይፈጠራሉ። በህይወታችን ላይ እያንዳንዱ ሰው አፕላይ ሲያደርገው ቼንጁ ላይክ ቀጥታ መጀመሪያ የሚመጣው ብሬን ላይ ነው። ሰውነታችን ላይ አይደለም፣ ኦር ልባችን ላይ አይደለም፣ ኦር ሌሎች ነገሮች ላይ አይደለም። መጀመሪያ ብሬን ላይ ነው። ብሬን ያንን ነገር ሊሸከሙ ይገባል፣ ወይም ደግሞ ያንን ነገር ሊያስተናግደው ይገባል። ስለዚህ አንድ ሰው አእምሮ ታጠበ የሚባለው የሆነን ኮንሰፕት ወይም የሆነን ሐሳብ እስከዛሬ ድረስ የማያውቀው ሐሳብ ሊሆን ይችላል፣ ወይም በከፊሉ የሚያውቀው ሊሆን ይችላል። ግን ያንን ሐሳብ አእምሮ ውስጥ ማስተናገድ ሲጀምር አእምሮ የታጠበ ነው። በቀላል ቋንቋ ከምንድን ነው የሚታጠበው? እንደሚያስተናግደው ጉዳይ ሊወሰን ይችላል። ለምሳሌ አይታችሁ እንደሆነ በህይወታችሁ ለምሳሌ ይሄንን ፕሮግራም የሚከታተል ሰው የዛሬ ምናምን ዓመት ላይ የሆነ ጠንካራ አቋም ያለው ሰው ሊኖር ይችላል። ጠንካራ ማለት ላይክ እንዴት መሰላችሁ? በእምነት ሊሆን ይችላል፣ በስራ ሊሆን ይችላል፣ በሶሻል ኢንተራክሽን ሊሆን ይችላል፣ ኦር ደግሞ በፋይናንሻል ጉዳይ ሊሆን ይችላል። በጣም ጠንካራ የሆነ ሰው አለ፣ ዲሲፕሊን የሆነ ለዛ ነገር ግን አውቶማቲካሊ ኦር ደግሞ ላይክ አውቶማቲካሊ ከሆነ አብዛኛው ጊዜ አብኖርማል ነው የሚሆነው። ያው ኖርማል የሚሆንበት መንገድ ሊሆን ይችላል፣ ግን ፕሮግሬሲቭሊ ቀስ በቀስ ማለት ነው። አሁን ላይ ከዛ ነገር የተላቀቀ ሰው የለም። ያ ነገር የተፈጠረው ስቴፖች አሉ። አንድ ሰው ብሬኑ ዋሽ እንዲደረግ ዘንድ ዝም ብሎ በአንድ ጊዜ ዋሽ ሊደረግ አይችልም። ኦር ያ ብሬን የያዘው ዳታ በሌላ ዳታ
ኤክስቼንጅ ሊደረግ ዘንድ ብሎኬጆች አሉት፣ ስቴፖች አሉት። ከነዛ ስቴፖች ውስጥ የመጀመሪያው ስቴፕ አንድ ሰው አዲስን ነገር ለማስተናገድ ፈቃደኛ መሆኑ ነው። እንዴት መሰላችሁ? ለምሳሌ የሆነ ፋይናንሻል ኦር ቢዝነስ ጉዳይ ላይ የሆነ ነገር እየሰራ ነው አንድ ሰው። የሆነ ሐሳብ ይመጣለታል፣ በጓደኛው ሊሆን ይችላል ኦር አሁን በሶሻል መገናኛ ጉዳዮች ሊሆኑ ይችላሉና እሱ እኮ ቢዝነስ እየሰራ ነው፣ ፎከስ አድርጎ ፉል ታይሙን እየሰራ ነው። ነገር ግን ሌላ ተጨማሪ ቢዝነስ ይመጣለታል። ያንን ቢዝነስ መጀመሪያ ላይ አእምሮ ምንድን ይፈልጋል? how can I survive on that business? በዛ ቢዝነስ ላይ እንዴት ነው አሁን የመጣው የቢዝነስ አይዲያ፣ እዛ ላይ እንዴት ነው ሰርቫይቭ ማድረገው ብሎ ማሰብ ይጀምራል። የትኛውም ነገር አሁን ባገኘው መልኩ ማለት ነው። ጓደኛው የነገረው ከሆነ ከጓደኛው መረጃዎችን ለመሰብሰብ ይሞክራል። ልብ በሉ፣ ይሄ ሰው ቢዝነስ አለው እየሰራ ነው እንጂ ሌላ ቢዝነስ እንደ ሐሳብ መጥቶለት ነው። ኤግዛክትሊ እዛች ቦታ ላይ ያ ሰው አእምሮ ብሬን ዋሽ ሊሆን ዘንድ ዝግጁ የሆነ ነው። ምክንያቱም ዳታ ኮሌክት እያደረገ ነው ስለዛ ቢዝነስ። ከዛ ያ ሐሳብ ዳታው የተሟላ ሲመስለው አእምሮ የመጀመሪያው ስቴፕ ኮንፊርም የሚያደርገው በምንድን ነው? አዝ ፓርት ታይም ልስራው ብሎ ነው የሚያስበው። ግልጽ ነው። ፓርት ታይም ማለት ይሄንኛውም ስራ ፉል ታይም አለ፣ ግን ፓርት ታይም ልስራው ብሎ ነው የሚያስበው። ከዛ በኋላ ምን ያስባል? ሁለተኛው ስቴፕ ወደ ምንድን ይሄዳል? የመጀመሪያው ስቴፕ ነግሬያችኋለሁ፣ ላይክ ፈቃደኛ መሆን። ለምንድን ነው ሰው አንድ ስራ ኖሮት ሌላ ስራ ለምን ይሰራል? አያችሁ፣ አብዛኛው ሰው ጥቂት የሆነ ሰው ካልሆነ በቀር ተጨማሪ ገቢ ማግኘት አለበት ብሎ ስለሚያስብ ነው። ስለዚህ የሁሉም ሰው አእምሮ ሬዲ ነው ማለት ነው፣ ላይክ ለብዙ እንትኖች አይዲያዎችን ለማስተናገድ። አያችሁ፣ ይህ የመጀመሪያው ስቴፕ ነው። ወደ እምነትም ስንመጣ ኢስላም እንደ ኢስላም አቋማችን በየጊዜው ሲሸረሸር በዚሁ መልኩ ነው የሚመጣው። ላይክ አሁን እንደ ቢዝነሱ እንዳሰብነው ለምሳሌ አንድ ሰው ስለ ዲን ጉዳይ ሰዎች ሰምተውት የማያውቁት ነገር ያመጣና እንደ ሐሳብ ይጥልባቸዋል። ገብታችኋል? ያ ሐሳብ ደግሞ ሰዎች ባላቸው አቋም ላይ ማፈግፈግ አይደለም፣ ያጠበቁት ነገር እንዲላላ ወይም የራቁትን ነገር እንዲቀርቡት የተለያዩ አርጊውመንታቲቭ የሆኑ ነገሮችን ያቀርብላቸዋል። ግልጽ ነው። ዓለማችን ላይ አሁን ላይ በጣም ከባድ የሆነ ሰፊ የሆነ ማትሪክስ አለ። ሁላችንም አይደንቲካል እስከምንመስል ድረስ አእምሯችን በሁሉ ነገር መወጠር። ላይክ እንዴት መሰላችሁ? ለምሳሌ አይታችሁ እንደሆነ እኮ ሻይ ቡናም እያለ ቲክቶክ የሚያይ ሰው ታያላችሁ። መስጂድም ገብቶ ቲክቶክ የሚያይ ሰው አለ። ሐታ አሁን ባለፈው ኹጥባ እየተደረገ በኢርፎን ቲክቶክ ስክሮል የሚያደርግ ልጅ አይቻለሁ፣ ከጎን ነው ማለት ነው። እና ላይክ ያው በኹጥባ መከልከልም አይቻልም ማዘዝም አይቻልም፣ ያው ኢማሙ ካልሆነ በቀርና እዛ ካፌው ተቀምጦ ቲክቶክ የተጠቀመው ኹጥባ ተቀምጦ ኹጥባ የተደረገ ቲክቶክ እንትን የሚለው ታክሲ ላይ ቲክቶክ ስክሮል የሚያደርገው ኦር ደግሞ መኪና ውስጥ ተቀምጦ ቲክቶክ የሚያየው የምታዩት ማትሪክሱ በአጠቃላይ ላይክ አብዛኛው ሰው አእምሮ የሆነ ፓርት ሬዲነስ አለው ማለት ነው። ሬዲነስ ማለት ዝግጁነት አለው ምንድን ቲክቶክ የመጠቀም ግልጽ ነው ማለት እንደ ኤግዛምፕል ነው የምነግራችሁ። ወከዛልክ እንደዚሁ ወደ ኢስላም ስንመጣ ደግሞ ሙስሊሞች ለኢስላም ሁሉም ሬዲ የሆኑበት ፓርት አለ። ወደ ተግባር ስንሄድ ግን ሰዎች እንትን ይላሉ፣ ይለያያሉ። ከምን አንፃር ነው የሚለያዩት? ከአእምሯቸው ሬዲነስ አንፃር ነው የሚለያዩት። ለምሳሌ ሶላት ላይ ምን ያክል ደረጃ እንዳለው፣ ስንት እንደሚሰገድ፣ ነብዩ ሰለላሁ ዐለይሂ ወሰለም ምን ያክል እንደሚሰግዱ፣ ምን ጥቅም እንዳለው እያንዳንዱ መረጃ እኮ አብዛኛው ሰው አለው ስለ ሶላት ላይ ማለት ሙስሊም የሆነ ሰው ማለት ነው። ግን
ወደ ተግባር ስትመጡ ግን there is no readiness ማለት ሬዲ አይደለም ለዛ ነገር ምንም እንኳን መረጃው ቢኖርም ማለት ነው። ግልጽ ነው። ፕሪፓሬሽን የለውም ማለት ሬዲ ከሆነ በኋላ ነው አንድ ሰው ዝግጁ የሚሆነውና ለዛ ነገር የሚተገብረው እና ምንም ያክል መረጃ ቢኖረውም እንትን አይልም ወደዛ አሁን ወደሚያውቀው ለምሳሌ ሶላተ ሌሊት ወዳልነው ጉዳይ አይቀርብም። ይህ የመጀመሪያው ስቴፕ ነው። ወይም ሶላተ ሌሊት ላይ ጠንካራ ከሆነ ከሶላተ ሌሊት እንዲያፈገፍግ የሚያደርገው ሐሳቦች ከመጡና እነዛን ሐሳቦች የማስተናገድ ጉዳይ ካለ ያ ሰው እየደከመ ይመጣል። ይህ የመጀመሪያው አንድ ሰው አእምሮ ብሬን ዋሽ እንዲደረግ ወይም የአእምሮ እጥበት እንዲፈጠር ከሚያደርጉ የመጀመሪያው ጉዳዮች ናቸው። ያው በዚህኛውም ዓለም በዲኑም ዓለም ለማሳየት እንደተፈለገው ማለት ነው። ሁለተኛው ጉዳይ ግን ፉልፊልመንት ወይም የተሟላ ነገር እንዳለ ማሰብ ማለት ነው። ለምሳሌ እንዴት ነው ቅድም ያነሳነውን መረጃ ላንሳላችሁ። ለምሳሌ ቢዝነስ አለው ያ ሰው መረጃ ዳታ ሰብስቧል፣ ሌላ ቢዝነስ አለው ግን እንደ ፓርት ታይም ልስራው በሚል ውስዋስ ላይ ነበር ያለው እንበል እና በቃ በቂ የሆነ መረጃ አለኝ ብሎ ያስባል ያ ሰው እና ስለዛ ስለመጣለት ቢዝነስ ለመተግበር ወደ ምንድነው ሬዲ ይሆናል፣ በቃ ዝግጁ ይሆናል። አእምሮአችን እዚህን ጊዜ አብዛኛው ፐርሰንት ዋሽ ይደረጋል። ለምሳሌ ቲክቶክም ስንጠቀምም እንደዚሁ በቃ ቲክቶክ እኮ ጥሩ ነው፣ ለምን እንደዚህ አላደርግም፣ እንደዚህ ካደረኩኝ እንደዚህ ፎሎወር አገኛለሁ፣ ፎሎወር ካገኘው ደግሞ እንደዚህ ማስታወቂያ ልሰራ እችላለሁ። ያው እኛ ሀገር ላይ ሎካል አካውንት ላይ ከማስታወቂያ ውጭ ምንም ነገር ስለሌለ ማለት ነውና እንደዚህ ብር አገኛለሁ። that's እንትን ነው ሙሉ የሆነ መረጃ አለው ማለት ነው። ስለዚህ ያም ስራ አለ እንደ ሐሳብ እኮ ትክክል ነው፣ ይሄም ስራ አለው እና ነገራቶችን ወደ ተግባር ለመግባት ፉልፊልመንት ማለት የተሟላ የውስጥ መረጃ ሙሉ ስቴፖችን how to ስቴፖችን የተሟላ እንደሆነ ማሰብ ይጀምራል አእምሯችን። ግልጽ ነው። ወደ ዲኑም ስንመጣ አንድ ሰው ሶላተ ሌሊት እየሰገደ ከሆነ ወይም ደግሞ በየቀኑ የቁርአኑን ዊርድ ለምሳሌ 3 ጁዝ 4 ጁዝ ኦር 1 ጁዝ የሚቀራ ከሆነ የሆነ መረጃ ይመጣበታል ወይም ደግሞ የሆነ የህይወት ጫና ይመጣበትና ያንን ዊርድ ኦር ያንን ሶላተ ሌሊት የማይሰግድበት አእምሯችን ስቴብል የሆነ አርጊውመንት ይፈጠርበታል። መፈጠሩ እኮ አይደለም ግን በዛው ይቀጥላል። እንዴት ነው ኢግኖር የማይደረግበት ደረጃ ላይ ይደርሳልና ለምንድን ነው ግን ማልሰግደው ብሎ ራሱን እንኳን የሆነ ፓርት ላይ ቢጠይቅ ኦር ለምንድን ነው በፊት ላይ ቁርአን እንደምቀራው ማልቀራው ብሎ ራሱን ሰውየው መጠየቅ እንኳን ከጀመረ አእምሮ በዚህ ምክንያት ነው ይላል። ለምን? ምክንያቱም ቅድም እንደነገርነው የመጀመሪያውን ስቴፕ አልፏልና ነው። ገባችኋል? this open ነው፣ ሬዲ ነው። ከሬዲነሱ በኋላ ፉልፊልመንት ይመጣለታል ማለት ያጸነዋል፣ ያንን ነገር ኮንፊርምድ ያደርገዋል እና የሚፈጽመው ጥሩ ነገር ካለ የሆነ ፐርሰንት ያጎለዋል፣ ይቀንሰዋል። ወይም ደግሞ በዱንያው በዚህኛው ዓለማችን ደግሞ ስናየው ደግሞ የሆነ መረጃ እንዳለ ይሰማዋል እና ወደ ተግባር ይገባል። ይሄ ሁለተኛው ፉልፊልመንት ስቴፕ ማለት ይሄ ነው። ለዚህ ነው አሁን ወደ ዲኑ እንኳን ስንመለከት ሰዎች የሆነ አዋቂ ይመስላቸዋል። ለምሳሌ የሆነ ኪታብ ሲቀሩ ያን ስለዛ ኪታብ አያውቁም ማለት አይደለም፣ ግን ያ የቀሩት ኪታብ ትንሽ መረጃ ነው የሚሰጠው እና በዛ መረጃ ልክ ፉልፊልመንት የሚሰማቸው ችግር የለውም። ነገር ግን በዛች ትንሽ መጽሐፍ ወይም ደግሞ ኪታብ ልክ በጣም ሰፊ የሆነ ቫስት የሆነን ኪታብ ያገላበጠን ሰው ቻሌንጅ ሲያደርጉ እንመለከታለን። ይሄ አንዱ ስቴፕ ኦፍ ፉልፊልመንት ላይ ስለደረሱ ነው ማለት
ምንድነው ይሄ ማለት ነው እኮ ብሎ አቃሎ ሰዎች ሲያወሩ እናያቸዋለን። ያ ማለት ዕውቀት ማለት አይደለም፣ ግን ላይክ ሌሎችን ጀጅ ማድረግ ባህሪ ወይም ደግሞ በዕውቀት ደረጃ አሁን እንዳነሳ ነው ሌሎች የደረሱበት ቦታ just ኢምንት እንደሆነ አእምሯችን ያስባልና ፋይት ይደረጋል። ላይክ መሻይኾች ጋር ኦር ደግሞ ብዙ ጊዜ ሰዓት በዲል ላይ በጣም ሩሱኽ ያላቸው በጣም ጥልቀት ያለው ዕውቀት ያላቸው መሻይኾች ጋር ሰጣ ገባ ሲገባ እንመለከታለን። ይሄ ነገር አንዱ ፓርት ኦፍ ብሬን ዋሽንግ ሲስተም ውስጥ ስለሆኑ ነው፣ ወይም ፉልፊልመንት ስለተሰማቸው ነው። ገብታችኋል? ይህ አንዱ ፓርት ነው። ወይም በዚህኛው በላይፍ ጉዳይ ላይ ከእምነት ወጣ ብለን ደግሞ ስንመለከተው ያ ፓርት ታይም ብሎ መረጃ የወሰደው ሰው በቃ ይሄ ነው ስቴፖቹ እነዚህ ናቸው፣ እንደዚህ ባደርግ፣ እንደዚህ ኢንቨስት ባደርግ፣ እንደዚህ ብሰራው ምናምን በቃ እንደዚህ ይሆናል ብሎ ያሰበው ሰው እዛ ቦታ ላይ እንደ ፓርት ታይም ሆኖ ሳይሆን እንደ ፉል ታይም ሲሰራ የነበረውን ሰው ጀጅ ማድረግ ላይክ ይሄ እኮ እንደዚህ ነው ባክ ይሄ እኮ አያውቅም ምናምን የሚባለው ነጥብ እንደ ቢዝነስ ማለት ነው። ዲጂታል ላይ ይታወቃልና ነው ይሄ ነገር። ዲጂታል ዓለም ላይ ላይክ አንዱን የማኖር አይነት ሂደት አለ። ለምሳሌ አንዱ ቲክቶከር ሌላ ቲክቶከር ኦር አንዱ ዩቲዩበር ሌላ ዩቲዩበር ኦር ደግሞ የሆነ ላይክ የሆነ ብራንድ ነገር ሲጀመር ኦር የሆነ የቢዝነስ አይዲያ ሲጀመር አንዱን ሌላውን አንደርስቲሜት የማድረግ አይነት ነገሮች ይፈጠራሉና እነዛ ነገሮች ዝም ብሎ አይደለም የሚመጡት። ያ የሚያነቁረው ሰው ወይም ደግሞ ከኋላ የመጣው ሰው በፊት የነበረውን ሰው የሚያነቁርበት ምክንያት አንዱ ነጥብ ፉልፊልመንት ስለተሰማው ነው። ይሄ ማለት ይሄ ነው ብሎ ስለገመተ ነው፣ ስላወቀ አይደለም። ማወቅ ብዙ ፕሮግረስ ያስፈልገዋል፣ ጊዜ ያስፈልገዋል፣ መመራመር ያስፈልገዋል፣ ብዙ ነገሮችን ማገላበጥ ያስፈልጋል። ያ ደግሞ ሎንግ ታይሚንግ ያስፈልገዋል። ከዛ አንፃር ነው አሁን ብሬን ዋሽንግ የሁለተኛው ስቴፕ ይሄ ነው። በስፒሪቹዋልም ስንመለከት ይሄው ጉዳይ ነው። ሶስተኛው ላይክ ዋናው አሁን ዘመናችን የሚፈልገው ስቴጅ የሶስተኛውን ስቴጅ ነው። ምንድን ነው ከተባለ ይሄ ስቴጅ ነን ኦፍ ፎከስ ነው። በቃ ባጭሩ ወይም እንዴት መሰላችሁ አንድ ሰው ሶስተኛው ስቴጅ ላይ ከደረሰ እየሰራሁ ነው ብሎ ያስባል። ግን ያንን ነገር በእውነቱ ዓለም ዲሉዥናል መሆኑ ማለት ነው። በእውነቱ ዓለም አይሰራውም። ይህ የሶስተኛው የሁለቱ ውጤት ነው። ግልጽ ነው። ወይም ከነበረበት ስቴት እሱ የሆነ ሰዓት ላይ የማይፈልገው ማንነት እንደ ማንነት ካየነው እንደ ፋይናንሻል ካየነው ደግሞ የማይፈልገው ፋይናንሻል ክራይሲስ ኦር የሆነ ሲስተም ውስጥ ገብቶ የማይፈልገው በጤና ከሆነ የማይፈልገው የጤንነት ደረጃ ጎዳና ላይ ደርሶ ኦር ኢንተራክሽን ላይም ከሆነ ደግሞ የማይፈልገው ኢንተራክሽን ውስጥ ገብቶ ያገኘዋል እሱን ራሱን፣ አሊያም ደግሞ ሰዎች ያገኙታል። በቀላል ቋንቋ ይህ ዓለማችን አሁን ላይ የሚፈልገው ነጥብ ይሄንን ነው። ሰዎች ፎከስ እንዳያደርጉ እና እዛ ላይ አድምተው እስከ መጨረሻ ነገራቶችን ፑሽ አድርገው እንዳይሄዱ። በተለይ የሰው ልጆች ያው አማኝ የሆኑ ፍጥረት እንደመሆናቸው መጠን በተለይ እምነታቸው ላይ ፎከስ እንዳያደርጉ፣ ፎከስ ካደረጉም ደግሞ ዲፕሊ ላይክ እርስ በርሳቸው ትክክለኛ የሆነ መረጃ ይዘው በአንድነት እንዳይሄዱ ላይክ አንዱን ልክ ቅድም የፉልፊልመንት ስቴጅ ላይ ሲሆኑ ሪጀክት የሚያደርጉት ባህሪያቶች አሉ። ለምሳሌ ስነ ምግባር ሃምብል መሆን ላይክ ያወቀውም ቢሆን ታላቅ ስለሆነ ብዙ ሰዓት ስላለ ከኔ በላይ ብዙ ነገር ያውቃል ብሎ ተሐሙል ማድረግ መሸከም ምናምን የሚባለው ነገር ይጠፋል። ምክንያቱም ያ ፉልፊልመንት የመጣው ፋስት በሆነ መልኩ ነው። አሁን ዘመናችን ቅድም እንዳነሳ ነው ታይሚንጉን አሳጥሮታል እና በፍጥነት ብዙ ነገር እንላለን። አእምሯችን ደግሞ ላይክ በፍጥነት ቢረዳም በፍጥነት ግን ኢሞሽናል ማድረግ አይችልም። ምክንያቱም ጊዜ ይፈልጋል ለመላመድ ምን ለማለት
ሰውነታችን ለመላመር ደግሞ ሌላ ባዮሎጂካል ፕሮሰሶችን ያስፈልገዋል። እነዛ ባዮሎጂካል ፕሮሰሶች ደግሞ ኮድድ ናቸው፣ ሪጀክት ሊደረጉ አይችሉምና መጨረሻው ስቴጅ ላይ ወይም ዓለማችን የሚፈልገው ይሄ የማትሪክስ ሲስተም ውስጥ ሰዎች ይገባሉ። ነገራቶች የሚሄዱበት ፍጥነት፣ ፎከስ ማሳጣት፣ ሰዎች ራሳቸውን እንዳይሆኑ ማድረግ፣ ራሳቸውን ኮንስትራክት ማድረግ እንዳይችሉ የማድረግና ኤክስትራቫጋንት ላይ ለምሳሌ ፎከስ ቢያደርጉ ለራሱ ከፍ ይላሉ። ከፍ ሲሉ ደግሞ ኃይለኛ ትላልቅ የሆኑ ትራፖች ይመጣሉ፣ ወጥመዶች ይመጣሉና በፊት ላይ ማድረግ ለራሱ ሲሰቀው የነበረው ሰው ከፍ ሲል ያንን ነገር ሲያደርገው ጀስት ኢመንት እንደሆነ ፊል እንዲያደርገው የማድረግ ነገራቶች ነቲንግ እንደሆኑ ላይክ ምንም እምነቱ ሊያስነውረው የሚችልም ነገር እንኳን ቢያደርግ ስናቲንግ። ምክንያቱም ለምን እሱ አሁን ላይ ከፍ ስላለ በተለያየ መንገድ ለምሳሌ በዝና ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ኦር በሶሻል ኢንተራክሽን ሊሆን ይችላል፣ ወይም ደግሞ ላይክ ስሙ የገነነ ብራንዲንግ ሊሆን ይችላልና እሱ መጨረሻ ላይ ሰውነቱን የመጣል ደረጃ ላይ እንዲደርስ ነው የመጨረሻው ብሬን ዋሽንግ ሲስተም የተፈጠረው። ወይም ደግሞ ሳይኮሎጂካሊ በተለያየ መልኩ ሰዎች እዚህ ደረጃ ላይ እንዲደርሱ ዘንድ ነው የሚፈለገው። ተመልክታችሁ እንደሆነ አሁን ላይ አንድ ምሳሌ ብጠይቃችሁ አብዛኛው ሰው ትዝ ሊለው ይችላል። በፊት ላይ ምንም የሌለው ሰው፣ ጥሩ የሆነ ሰው፣ ነገራቶችን የሚያስተነትን ሰው፣ ጥሩ ባህሪ ያለው ተብሎ የሚታሰብ ሰው ወይም ደግሞ የሚከበር ሰው ሊባል ይችላልና አሁን ላይ በተለያየ መልኩ ለምሳሌ በዝና ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ ኦር በተለያየ ነገር ከፍ ብሎ አይታችሁት ግን በፊት ላይ ሳያደርገው የነበረውን ነገር አሁን ላይ ሲተገብረው የምታዩት ሰው ይኖራል። እርግጠኛ ነኝ አለ። ያ ሰው ቤዝድ ኦን ብሬን ዋሽንግ ሲስተም ውስጥ ኮንትሪቢዩት ያደረገው ነገር ስላለ ነው እንደዛ ይሆን። ግልጽ ነው አይደለም? ይህ ነገር ደግሞ ዝም ብሎ አይደለም። አንድ ሰው ለምንድን ነው የሆነ ነገር ፎከስ የሚያደርገው ነገር እያለ ሌላ ተጨማሪ ነገር የሚፈልገው? አርጊውመንታቲቭሊ የሚመጡ ነገሮች አሉ። ግን ለምንድን ነው እዛ አይነት ሁኔታ ውስጥ የሚገባው? ላይክ የሆነ ነገር ያመነበት ነገር ላይ ቀጥ ብሎ የማይሄድበት ምክንያት ምንድን ነው? ወይም ቀጥ ብሎ እስከ መጨረሻው ላይክ ላመነበት ለሆነ ለአንድ ነገር መነሻውን ያውቃል፣ መድረሻውን ያውቃል። እያንዳንዱን ፕሪንሲፕል አክብሮ መሄድ የማይችልበት ምክንያት ምንድን ነው? የመጀመሪያው እሱ የሚያስበው የውጭ ዓለምና የሱ የራሱ ማንነት የተለያዩ ናቸው። ግልጽ ነው ማለት ፎከስ ያደረገበት ነገር እንኳን ላይ ቢሆን ያ ነገር ግራጁዋሊ ያደገ ሲመጣ ውስጡ ያለው ማንነትና ውጭ ያለው ማንነት አንድ ካልሆነ ኮላፕስ እያደረገ ይመጣል ሰውየው፣ ወይ ማንነቱ እየተቀየረ ይመጣል ማለት ነው። ይህ ደግሞ በጣም ከባድ የሆነ ማንነት ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነጥብ አለ እንደ ሙስሊም ማለት ነው። አንድ ሰው በዱንያ ላይ የጀነትን የሆነን ስራ የጀነት ሰዎችን ስራ ይሰራል። ልክ በሱና በሞት መካከል ሽብራን ይላሉ። ሽብር ማለት ስንዝር ማለት ነው። ይሄ እጅ ስንዝር፣ ይሄ ማለት ሰዓት በስንዝር አይለካም፣ ግን የቀረው ሰዓት ማለታቸው ነው። ሲቀረው የእሳትን ሰዎችን ስራ ይሰራል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ ፈይርኹሉና እሳት ይገባል። እንደዚሁ ደግሞ የእሳትን ስራ የሆኑ ሰዎች ይሰራና መጨረሻ ላይ ሲደርስ የጀነትን ሰዎች ስራ ይሰራና ጀነት ይገባል አሉ። ከዛ ሷሃቦች በጣም እንትን አሉ፣ በጣም ተጨነቁና እንዴት ይሆናል አሉ ነብዩ። በቃ እንደዛ ከሆነ ተጽፎብናል፣ ለምን እንደዛ እናደርጋለን ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም በፍጹም
ሰዎች ኢግኖር ሊያደርጉ የማይችሉትን ምላሽ ሲነገሯቸው ምን አሏቸው? ኢዕመሉ አሉ፣ ስሩ። ፈኩሉም ሙየሰሩን ሊማ ኹሊቀ ለህ፣ ሁሉም ለተፈጠረለት ነገር የተገራ ነው። የተገራ ነው ማለት የጸለለ ነው ማለት ነው በቀላል ቋንቋ። እና እንዴት መሰላችሁ? አንድ ሰው የጀነትን ስራ የጀነት ሰዎችን ስራ ማለት ሶላት መስገድ፣ ብር ካለው ዘካ ማውጣት፣ ሰደቃ መስጠት፣ ሐጅ ማድረግ፣ ረመዳን መጾም፣ ሱናዎቹን መተግበር፣ እነዚህ ሁሉ የጀነት ሰዎች ስራ ናቸው። ግልጽ ነው። ይህን ስራ ሲሰራ ከቀለለው አንድ ሰው ግን ልብ በሉ፣ አሁን ሲሰራ ከውጭ ያለው ሰው የሚመለከተው አለ፣ እሱ ደግሞ ራሱን የሚያውቀው ጉዳይ አለ። ያ ጉዳይ ውስጡ ሌላ ነገር የደበቀው ነገር ካለ ካሁኑ ፋይት ማድረግ አለበት። ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ማለት ነው። ምክንያቱም ይሄ አሁን ብሬን ዋሽንግ ሲስተም ላይ ስናነሳ ያወራነው ጉዳይ አለ። ሰውየው ኤክስፔክት ኤስቲሜት የሚያደርገው ስራ ሊኖር ይችላል። አሁን በዱንያ ጉዳይ ላይ ለምሳሌ ፋይናንሻል ጉዳይ ላይ ሊሆን ይችላልና ያ ፋይናንሱ ያደገ ሲመጣ በፋይናንስ ብቻ የሚመጡ የሆኑ ፊትናዎች አሉ። እነዛ ፊትናዎች ካሁን ውስጡ ያለውን ማንነት ውስጡ ያለውን ቆሻሻ ሊሆን ይችላል። ያንን ነገር ካሁን አጥቦት መሄድ ካልቻለ ፋይናንሻል ዶሚናንት የሆነ ሲመጣ በፋይናንሻል ውስጥ የደበቀው ያ ቆሻሻ መልቲፕላይ ይሆናል፣ እንትን ይላል፣ ይባዛል፣ ያድጋል እና ሌላ ማንነት ያመጣ ይመስልናል። ምክንያቱም እኛ የምናየው ከፊት ከላይ ያለውን ጉዳይ ነው። ግልጽ ሆኖላችኋል? ከውስጥ ያለው ማንነት ግን እሱ በፊትንም የሚያውቀው ማንነት አለ፣ ግን አክቲቬት አልሆነም። ግልጽ ሆኖላችኋል? አክቲቬት እንዲሆን ዘንድ የሆነ ሌላ ተጨማሪ የሆነ ፕሬዠር ያስፈልገዋል። ላይክ ወይ የዝና ፕሬዠር ሊሆን ይችላል፣ የገንዘብ ፕሬዠር ሊሆን ይችላል፣ ኦር ደግሞ የሆነ የላይፍ ክራይሲስ ሊፈጠር ይገባል ያ ነገር። ከዛ በኋላ አክቲቬት ይሆናል። ከዛ የውስጡ ማንነት የደበቀው ማንነት ሞንስተር ሆኖ ነው የሚነሳው። የዛን ጊዜ ሌላ ሰው ይመስልናልና አንዱ ይሄ ብሬን ዋሽንግ ሲስተም አንድ ሰው ካመነበት ነገር ወይም ደግሞ ላይክ ፎከስ ካደረገበት ነገር ዘወር ሲል፣ በተለይ ስፔሻሊ እምነት ላይ ማለት ነው፣ ዘወር ካለ ማንነቱን መጠየቅ መቻል አለበት። ምንድነው ማለት ይሄን የጀመርኩትን ጉዳይ አላመንኩበትም ለምንድን ነው የሚለውን ነገር ማሰብ መቻል አለበት። ሁለተኛ አቅሙን ማወቅ አለበት። ለምሳሌ አቅም ማለት የሰው ልጅ አመነም አላመነም በአንድ ቀን ውስጥ 24 ሰዓት ብቻ ነው ያለው። ቢዝነሶችን መልቲፕላይ ሲያደርግ ከአንድ ወደ ሌላ ከሌላ ወደ ሌላ 3 4 ሲያደርግ ስራው እንደበዛው ቁጥር ሰዓቱ አይባዛም፣ ያው ነው። ያ ማለት ምን ማለት ነው? በፊት ላይ ፉል ታይም ሲሰራ የነበረበት ጉዳይ ሌሎች ፓርት ታይሞች ተደማምረው ፉል ታይም ሊሆኑ ይችላሉ። ያ ማለት 24 ሰዓት ሙሉ ቢሰራ እንኳን ከበር ማድረግ ነገር ሊሆን ይችላል። ዋናው አውትፑቱ ብሬን ዋሽ ሲደረግ አውትፑቱ ምንድነው? ዲፎከስ ማድረግ ወይም ሰዎች ፎከስ እንዳያደርጉ፣ ለላይፋቸው ፎከስ እንዳያደርጉ፣ ለእምነታቸው ፎከስ እንዳያደርጉ፣ ለፋይናንሻል ጉዳያቸው ፎከስ እንዳያደርጉ፣ ለንጽህናቸው ፎከስ እንዳያደርጉ ወይም ለሌሎች ነገሮች በህይወት ላይ ሰዎች በፊት ላይ ቦታ የሚሰጧቸውን ነገር ቦታ እንዳይሰጡ ወይም የሚጠነቀቁላቸውን ነገር እንዳይጠነቀቁ ማድረግ ማለት ነው። እነዚህ ነገሮችን ዲፎከስ ከተደረገ ሰዎች ደሊዝ አውትካም አይኖራቸውም ማለት ነው። ፐርፎርማንስ ቢኖራቸው ግን አውትካም የላቸው። ምክንያቱም ፎከስ አላደረጉም በተለያዩ ጉዳዮች ላይ። በሚሰራ መልኩ ነው ቢዝነስም ሆነ እምነትም ሆነ ምንም ሆነ መልቲፕላይ መደረግ ያለበት። አይን ይችላልው ስለተባለ ላይክ ኢጎይስቲክ የሆነ አካሄድ መሄዱ ለዚህ አሁን ላይ ዓለማችን ለዘረጋው የማትሪክስ ሲስተም ውስጥ ሰዎች ተገዢ እንዲሆኑ ዘንድ ራሳቸውን የማጋለጥ ጉዳይ ነው። ስለዚህ ይህንን ራሳችንን መመልከት ሁሌ ምንድን ላይ ነው ፎከስ ያደረግኩት? ልክ ዑመር ኢብኑ ኸጣብ እኮ ሁል ጊዜ ራሱን ይተሳሰብ ነበር ይባላል እና ይጨነቃል ብዙ ጊዜ። ዛሬ ምን አደረግኩ? በተለይ
ኺላፋ ላይ ሲመጣ አቡበክር ሲዲቅ ረዲየላሁ ዐንሁ ከሞተ በኋላ ሙስሊሞች እሱን መረጡትና መሪ ሆነ። የዛን ጊዜ ይጨነቃል ሁሉ ጊዜ ስለ ሙስሊሞች ዛሬ ምን አድርጌያለሁ፣ ዛሬ ማንን ነው የበደልኩት፣ ሐታ ለሊት እንቅልፍ አይተኛም ሁሉ ማለት ላይክ በጣም እንትን ከማለቱ ሃይፐር ፎከስ ውስጥ ነበር። እንደገና ደግሞ ስፒሪቹዋሊ ሌቭል አፕ የሆነ ደረጃ ላይ ነበር ያለውና ይዞር ነበር ሁሉ በየጎዳናው ውስጥ ይሄዳል፣ ምን እንደሚደረግ ያዳምጣል፣ ምን ይላል። እና ላይክ እንደዛ ባይክ ከሆነም በዛ አይነት ሲስተም ውስጥ መሄድ መቻል አለብን። ላይክ እንዴት መሰላችሁ? ለምሳሌ ሶላት ሌል የሚሰገድ ከሆነ በሶላት ሌል ድርድር ሊኖረን አይገባም። እንደገና ጀማዓ ሶላት ከሆነ ጀማዓ ሶላት ላይ ድርድር ሊኖረን አይገባም። ዒልም ላይ ሐለቀተል ዒልም ላይ ከሆነ ሐለቀተል ዒልም ላይ ማለት የተለያዩ አርጊመንታቲቭ የሆኑ ነገሮች የህይወት ጫናዎች ሊመጡ ይችላሉ። that is a trap for brain wash አእምሯችን ሊታጠብ ዘንድ ማትሪክሱ የተለያዩ አርጊመንቶችን በማምጣት ካለንበት የፎከስ ወይም ደግሞ ታርጌት ካደረግነው ነገር ዘወር የማድረጊያ ሲስተም መሆኑን መንቃት መቻል አለብን። የማንዳከም ሲስተሞችን ይፈጥርብናል። የዛን ጊዜ ራሳችን ማለት ሰባት ላይ የነበርን ወይም የተረጋጋ ቦታ ላይ የነበረው ሰው ቀስ በቀስ አርጊመንታቲቭሊ ነው፣ ቀስ በቀስ ነው ነገራቶች ሌላ ቦታ ላይ ራሱ የሚያገኘው ወይም ደግሞ ሌሎች ሰዎች ሌላ ቦታ ላይ ሆኖ የሚመለከቱት ከዛ አንፃር ነውና ይህን መገንዘብና መረዳት መቻል አለብን። ኢንሻአላህ ብሬን ዋሽንግ ላይ አእምሯችን ዋሽ ሲደረግ ምን አይነት ሁነቶች ይካተቱበታል? በምን አይነትስ ቅቡልነት ነው ሰዎች ለዚህ ሬዲ የሚሆኑት? ያንዳንዱን ነገር ደግሞ ኢንሻአላህ ብሬክዳውን የምናደርግበት መንገድ ይፈጠራል ብዬ አስባለሁ። ከተመቻችሁ ላይክ፣ ሰብስክራይብ አድርጉ። እንደዚህ አይነት ኮንተንቶችን ስንለቅ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በሌላ ፕሮግራም እስከምንገናኝ ድረስ ወሰላም።